መቃብር ቆፋሪው ጋሼ ደነቀ አእምሮውን የሳተ ሰሞን በመጀመሪያ ሁለት የተለያየ ቀለም ያለው የእግር ሹራብ አረገ ተባለ። ቀጥሎም በአንድ ወቅት ቀለሙ ጥቁር እንደነበረ በመከራ የተደረሰበትን ከስክስ ጫማውን የግራውን ወደ ቀኝ የቀኙን ወደ ግራ ተጫማ ተባለ። ሲሰልስ በኢትዮ ኤርትራ ጦርነት ጊዜ ግራ እግሩን ለተነጠቀው ሽፌ ነብሮ ቀኝ እግሩን ጫማ በስጦታ አበረከተለትና እሱ ግራ እግሩን ተጫምቶ ታየ ተባለ። በመጨረሻም ጨርቁን ጥሎ 4 ኪሎ ጎዳና ላይ አካፋና ዶማ ይዞ ሚስቴን ያያችሁ እያለ ሲዞር ተስተዋለ ተብሎ ተወራ። ጋሼ ደነቀ ጨርቁን ከመጣሉ ጥቂት ወራት ቀደም ብሎ አንድ ቀን ጠራኝና ሰማህ ልጄ ይለኛል። አቤት ጋሼ ደኔ፣ እናንተ የተማራችሁ ሰዎች እንዴት ታስቀኑኛላችሁ መሰለ። እንዴት ጋሽ ደኔ? መዝናኛችሁ ብዙ ነው። አልገባኝም። ፊልሙ፣ እግር ኳሱ፣ ፑሉ፣ ኢንተርኔቱ፣ እንዴት ሴቱ፣ መጠጡ፣ ጫቱ፣ ሺሻው፣ ሐሺሹ። ኧረ ጋሽ ደኔ በእውነት ቀናሁባችሁ። ግራ መጋባቴን ሲመለከትም እኛ መዝናኛችን አንድ ሚስታችን ምን ያደርጋል ታዲያ ትርፉ ያልተፈለጉ ውጫጮች ሆኑ እንጂ ምን አለ ልጅም እንደ ድንችና ሽንኩርት የሚሸጥ ሆኖ አንድ በአንድ በቸበቸብኳቸው። ጋሼ ደነቀ የሬሳ ጉድጓድ በመቆፈር ኑሮውን እንደመግፋቱ አቤቱ የዕለት እንጀራዬን አታሳጣኝ በሚለው የዘውትር ጸሎቱ ውስጥ ኃጢአት ስላገኘ ስራውን ለመቀየር ሁሌ ይመኝ ነበር። ይሁንና የዕለት እንጀራውን የሚመጸውተው አምላክ ልመናውን ያልሰማ ቢመስለው አቤቱ አንድ ሰው ካልሞተ የዕለት እንጀራዬን አላገኝምና እባክህ በዛሬው ቀን እንደምንም ብለህ አንድ ሰው ድፋልኝ በማለት ጸሎቱን ያረዝማል። ሆድ ጽድቅና ኩነኔ አያውቅምና ጋሽ ደነቀ ጉልበቱ ከዕለት ወደ ዕለት እንደ ጨው የማማ ሲመጣ አንድ ዕለት ሚስቱ ትዬ ክቤ ዝም ብዬ ተጎልቼ ሞቴን ከመጠብቅ ለምን እኔስ እድሌን አልሞክርም ስትል ሐሳብ አቀረበችለት። ደሞ ምን ትሆኛ ማረሽ? እንደ ሰው አረብ ሀገር ልሂድና ግርድና ማረሽ። ታዲያ ልጆቼ ሲሞቱ ዝም ብዬ ልይ? እትዬ ከቤ ለባሏና ልጆቿ ባዶ ቤት አስታቅፋ አረብ ሀገር ነጎደች ከተባለ ግማሽ መንፈቅ ሳይሆነው የሆነ ቀን የሰፈሩ መንገድ ላይ ድንኳን ተደኩኖ ታየ። የምን ድንኳን ነው? እትዬ ክብነሽ አረፈችኩ። ክብነሽ የደነቀ ሚስት ናታ። ደነቀ መቃብር ቆፋሪው ነው እንዴ አፈር በላው ክቤ ወዬ። እትዬ ክብነሽ በምን ምክንያት እንደሞተች እንቆቅልሽ ቢሆንም በሞተች በሳልስቱ ስመጥሯ የሰፈራችን ገናሽ እመት ብርቄ ስገንዛት የኩላሊቶቿ ቦታ ላይ ትኩስ ስፌት በአይኔ በብረቷ ይቻለው ወላዲቷን ሲሉ ተሰማ። ተጻፈ በዳዊት ወርቁ ህዳር 2006 አዲስ አበባ።